Ashama harka egaa kan daawwattan kuni namoota jechootaan bebbeekamoo warra eenyummaa walii akka waliin dhalatanii fi walii isaanii maaliif akka wal balaaleffatan warra sanyii isaanii abaaranidha. Isaan akkanaa kanaa mee jechoota isaanii durumarraa kaasanii waliin jechaa dhufanii fi har'as waan isaan waliin jedhaa jiran irraa afeen isaanii maal of keessaa qaba? Ilmaan Oromoo fi ilmaan warra Habashaa gidduu garaagarummaan jiru maal fakkaata? Warri Habashaa gara meeqatti addaan caccabanii jiru? Har'a Habashaa fi Oromoo kan adda baasu maalin? Warri yeroo walii isaanii wal jaallatan ilmaan Oromoo irratti maal dalagu? Yeroo walii isaanii wal dhaban immoo ilmaan Oromoo akkamitti ofitti hawwatu? Yeroo ammaan kana ilmaanni Oromoo maal hojjechaa jira? Warra kaanii warra walii isaa wajjiniin bulaa jiru moo warruma Habashaa kanaa wajjiniin warra deemuuf karaa qajeelfachaa jirantu jiru? Isaan kanaaf fakkeenya akka ta'uu fi yeroo itti adeeman kanatti yeroo gara warra kanaatti galuuf ka'anitti kaleessa warri kun maal jedhu? Har'a maal jechaa jiru? Warri ilmaanni Oromoo nuti Oromoo dimokiraatessuuf deemna jedhan bilisummaa kaleessa ba'aniif warri dagatanii fi quuqama laphee isaanii keessaa qabaniif jecha biyyattiin bilisummaa ba'uu akka hin dandeenye kan addunyaatti miidiyaalee irratti labsaa jiran abdii kutannaa waan fakkaatuu fi mee isaan kun galaa isaan kaleessa lafa kaa'anii fi darban waan ta'eef warri har'a jiran isaaniin maal jedhu laata? Akkamittiin isaan simatu? Waan kaleessaarraa otoo dhaggeeffatanii tarii waan tokko otoo gara gama sanaatiin ceen isaaniif galaa laata jedheen akka galaa isaaniif galaasuudhaa fi kana sirriitti caqasaati waan jarri kun jedhan sirriitti hubadhaa. Warri dhageessan warri keenya warri gara biyyaatti galuuf deeman akka kana dhaggeeffatanii fi affeeraa karaa dandeessaniin dhageessisaa, labsaa, labsii dabarsaa. ውክልና ለውክልና አስቸጋሪ ነው። የሌለ ነገር መወከል አይቻልም። የለም አማራ የሚባል ነገር እኔ እንደማውቀው ጎጃሜ ያለ ጎጃሜ ጋም ስንሄድ ዳሞት ያለ ፕሮፐር ጎጃም ዚያባይን ሲሻገሩ ያለው አለ ጎንደር ያለ ሰሜን አለ አርማጭሆ ወልቃይት ጠገዴ አለ ሸዋም እንኳን ትንሽ ዋጋ ስንመጣ ነት ጣራ መንዝ ቡልጋ ተጉለት ምንጃር ምናምን ተብሎ ይበጣጠሳል። ወሎም ብንገባ እንደዚያው ነው። ሰው አይደንቲፋይ የሚያደርገው ያልመጣ ነገር ኢትዮጵያዊ የሆነ በትግራይም ቢሆን ያው በኤርትራም ቢሆን ያው ያልመጣና በእውነት ውክልና የሚያስፈልገው ነገር እዚህ ሀገር ከኢትዮጵያ መሰረት ከተነሳን በኢትዮጵያ መሰረት መነሳት ብንፈልግ ኖሮ አገሩ የሚባለው ነገር ዘር አይደል? አገሬ የት ነው የሚለው ሰው ሲጠየቅ አገሬ አማራ ነው እንደዚህ ነው የሚል ሰው የለም። መንዜ ነው። ከመንዜም እንኳን ይከፋፍላታል ላይቶ እቺ እንኳን ትንሿ አማራ ቤት እንኳን ወይ ላይ ቤት ወይ ታች ቤት ይላታል። ጾና እንኳን እና በዚያ ነው ሰው ራሱን ማንነቱን የሚገልጸው በመሬቱ በአካባቢው አብዛኛው የደጋው ሰው ኢትዮጵያ ውስጥ በዚያ ነው የሚጠቀመው በተለይ በሰሜኑ ክፍል ያለው እና አማራ የሚባል ነገር አማራን ወክላሉ ብሎ አንድ ሰው
እዛ ኮንፈረንስ ላይ ቢኖር ኖሮ እኔ ወይ አብዷል ያ ሰውዬ በአንድ ችግር ያለበት ሰውዬ መስሎ ነው የሚታየኝ። በምንም አይነት መንገድ የሌለን ነገር አንድ ሰው መወከል አይችልም። የለም እስቲ እዚህ ጋር አንድ ጥያቄው ለማንሳት ፈልግ ነበር። ማለት ከአንድ ቀደም ብለን ከሰማነው አንድ ነገር አያይዤ ጥያቄ ለማቅረብ ፈልጋለሁ። ከአሁን በፊት በኢትዮጵያ ብሔሮች ሁሉም ብሔረሰቦች እንጂ እየተባለ ቆየና ያለፈው ፕሬዚዳንት መንግስቱ ኃይለማርያም በመጨረሻ ንግግሩ አማራ የሚባል የለም የሚል ደግሞ ነገር መጥቶ ነበር። ደገኛ እንጂ አማራ የሚባል ነገር የለም የሚል ነገር መጥቶ ነበር። አማራ ማለት ደገኛ ማለት ነው እንጂ አማራ ብሔር ምናምን የሚባል ነገር የለም የሚል ትንታኔ መጥቶ ነበር። እኔ ከዛ ጋራ አይገናኝም ያልኩት። ለመሆኑ አማራ ማለት ምን ማለት ነው? የስያሜና ቃላት መቼና ከየት የመጣ ወይም የተገኘ ነው? በጣም ራቅ ባለው ጥንት ጊዜ እስራኤላውያን ኢትዮጵያን ሊጎበኙ ይመጣሉ። የሀገራችንን በደንና በዱር አራዊት ያሸበረቁ የተራራና የኮረብታ ሰንሰለቶች በእነኚህ መካከል ያሉትን ቁጥራቸው የበዛ ወንዞችና ሸለቆች በአጠቃላይ የኢትዮጵያን መልክዓ ምድር ገጽታና የሕዝቡን ባህልና አኗኗር እነሱ ከሚኖሩበት ማዕከላዊ ምስራቅ መልክዓ ምድር አቀማመጥና ሕዝብ ጋር በማነጻጸር በጣም ይደነቃሉ፣ ይመሰጣሉ። እነዚህ ጎብኚዎች ከብዙ ቆይታ በኋላ ወደ ሀገራቸው ተመልሰው የአማራን ሀገር አየን ወይም በአማራ ሀገር ጉዞ የሚል ጽሑፍ አውጥተው ኢትዮጵያን ህዝባቸው ያስተዋውቃሉ። በዕብራይስጥ ወይም በሂብሩ ቋንቋ አማ ማለት ህዝብ ማለት ነው። ሐራ ማለት ተራራ ማለት ነው። በዚህ መሰረት እስራኤሎቹ ሊገልጹ ወይም ሊሉ የፈለጉት በተራራ ላይ የሚኖር ህዝብ ማለታቸው ነው። ስለሆነም አምሃራ አሉ። ይህ ቋንቋና ስያሜ ከዚህ በፊት በሀገራችን አይታወቅም። በዚህ የሚጠራ ብሔረሰብ የለም። በኢትዮጵያውያን ትክክለኛ ትርጉምና አነጋገር አምሃራ ማለት ደገኛ ማለት ነው። ታዲያ ይህ ከሆነ አምሃራው ወይም ደገኛው ደጋማው ኤርትራ ነው፣ ትግራይ ነው፣ ጎንደሬው ነው፣ ጎጃሜው ነው፣ ወለየው ነው፣ ኦሮሞው ነው፣ ጉራጌው ነው፣ ከፋው ነው፣ ግሚራው ነው፣ ጋሞው ነው፣ ሀዲያው ነው፣ ወላይታው ነው፣ ከምባታው ነው፣ አርጎባው ነው ወዘተርፈ ማን ነው? እኔ ለምሳሌ በማደርገው ጥናት ወሎ በብዙ መቶ የሚቆጠሩ ገበሬዎችን አነጋግሬያለሁ እና ይሄንን ጥያቄ ጠይቄያቸዋለሁ። አማራ ነው ሆይ ይላሉ። አይደለው ይለኝ። ምንድነው ታዲያ? እስላም ነው። ቋንቋ ምንድነው? አማርኛ። በብዙ መቶ የሚቆጠሩ ገበሬዎች ናቸው። ባሌም ብንሄድ ያው፣ አርሲም ብንሄድ ያው። አማራ እንደ ለብዙ ሰው እንደ ክርስቲያን ማለት እንጂ የዘር የአንድ ህብረተሰብ የአንድ እንደው መኖሪያው የተወሰነ ኢትዮጵያውያን ክፍል ሆኖ የሚገምት የለም። ምሳሌ ጥራ በባል እንደዚህ አይነት ነገር እኔ ማቃው አንድ ብቻ ነው። በጣሊያን ጊዜ በ5 ዓመት ጣሊያን ኢትዮጵያን ሲከፋፍል በጌምድርን፣ ወሎም፣ ጎጃምን፣ ሰሜን ሸዋን አንድ ላይ ያደረገና አማራ ያ ብቻ እንጂ እነዛ ሰዎች ራሳቸው እዚህ ውስጥ ያሉት ሰዎች እኛ አማሮች ነን፣ የአማራ ስሜት የአማራነት ስሜት አለኝ የሚል የለም። እንደምታውቁት በአክሱም አድዋ ያለ ህዝብ ነዋሪ በጌምድር ጋራ የበለጠ ግንኙነት አለው።
በጌምድር ካለው አማርኛ ተናጋሪና ሸዋ በጋብቻ እንኳን ቢሆን ጎንደሬ ወደዛ ቢጋባ ይመርጣል ከሸዋ ጋራ እንደ ትንሽ ይቃፈዋል አማርኛ ተናጋሪ ሞት እና በብዙ አይነት ነገር ስንመለከተው በእውነት የሌለ ነገር ነው እዚህ ሀገር አሁንም የለም አለመኖሩ ደግሞ ለኔ ጥሩ ነው ለኢትዮጵያ ጥሩ ነው ባይ አሜሪካን ሀገር እየተፈጠረ ነው ይሄው አማራ የሚባል ነገር አሜሪካን ሀገር እየተፈጠረ ነው ያ እንደማይጋባብን ተስፋ አለን አንዳንድ ነገሮች እንትን ማለት ነው በመጀመሪያ ደረጃ የአማራ የሚባል ህዝብ አለ የለም የሚለው ላይ ፕሮፌሰር መስፍን የያዙት አቅጣጫ ለአማራ ብቻ የሚሰራ ሳይሆን ለሁሉም ብሔረሰቦች የሚሰራ ነው በዚህ ከተሄደ ኦሮሞ የሚባል ነገር የለም በዚህ ከተሄደ ትግራይ የሚባል ነገር የለም አንዱ ሽሬ ነኝ ይላል አንዱ ሸዋ ነኝ ይላል አንዱ ደታ ነኝ ይላል ነገር ግን ከዚህ በላይ ደግሞ አንድ ትግራይ የሚያደርግ ኮንሴፕት አለ ቋንቋ አለ ባህል አለ ስናምሮ አለ እነኚህን ግምት ውስጥ በማስገባት ግን ከባቢያዊ ልዩነቶች እንዳሉ ሪጂናል የሆኑ ልዩነቶችና እንትኖች እንዳሉ የታወቀ ነገር ሆኖ ግን በዚህ ክልልም ቢሆን አንድ ትግራይ የሚባል ነገር አለ አንድ ኦሮሞ የሚባል ነገር አለ አንድ አማራ የሚባል ነገር አለ ይሄን ምስል ጎንደሬውና ጎጃሜውና ሸዋው ከታሪክም ጋር የተያያዘ ነገር አለ ቅድም ፕሮፌሰር ያመጡት ሐሳብ አለ ምናልባት ወደ ትግራይ ድንበር ያለው ጎንደሬ በአብዛኛው ከትግራይ ጋር ይበልጥ ይጋባ ይሆናል ከዚህ ከሸዋው እንትን በሌሎች የተለያዩ ምክንያቶች ሊኖሩ ይችላል ለዚህ ያም ሆኖ ግን አማራ የሚባል ህዝብ አለ እኔ ህዝቡን እንደዚህ እንትን ማለት በጣም ትክክለኛ መስሎ ማይታይ የአማርኛ ቋንቋ አለ የወሎ ያነሱት ለየት ያለ ነገር አማራና እስላም የሚባል ነገር አለ ወሎ ውስጥ እሱም የሚመስለኝ ከሰዎቹ ታሪክ ጋር የተያያዘ ነው አሁን እስላም ነኝ የሚለው በአብዛኛው ቀደም ሲል ኦሮሞ የነበረው ነው እና በሂደት ቋንቋ ምናምን ያጠፋ እናንተን የሌላ ቋንቋ እየወሰደ የመጣው ሴክተር አሁን እስላምና አማራ ብሎ ይለያል ኦሪጂናሊ ግንኛ ሰዎች በፊት ኦሮሞ የነበሩ ናቸው የጁ ወዘተ አካባቢ በተረፈ ግን ጎንደር አሁን ለምሳሌ እስላምና አማራ ብሎ አይለይም ወሎ ብቻ ነው ይሄ ፌኖሜና ያለው ጎጃም እንደዚህ እስላምና አማራ ብሎ የሚለይ ነገር አላየው ሰሜን ሸዋም እንደዚህ ነገር አይተይላ በርግጥ ግን መንዝ ነው የሚለው ምናልባት መንዝም ቅድም ባስቀመጡት ይለያይ ይሆናል ግን ይሄ የትም ቦታ ያለን በሁሉም ብሔሮችና ብሔረሰቦች አካባቢ ያለ ነገር ነው ከዚህ ባሻገር ግን አንድ ህዝብ እንደ አንድ ህዝብ ካቴጎራይዝ አድርገን ለማየት የሚያስችለው ነገር አለ ይመስለኛል እና ይሄኛውም ለአማራው ይሰራል የሚል እምነት አለ ይሄ ውጭ ሀገር ተጀምሯል ያሉት እንዳይጋባብን የሚሉት እሱን እንዳይጋባብን እኔ እፈራለሁ ምክንያቱም አማራ ስላለ ሳይሆን የአማራ ህዝብ መብት እና ጥቅም መጠበቅ አለበት በማለቱ ሳይሆን የሌሎችን ብሔሮች መብት በሚጋፋ መልኩ ስለሚያይ ነው የአማራ ህዝብ መብትና ጥቅም ከሌላ መብት ጋር ተጻራሪ አይደለም በፍጹም የኛ እምነት ይሄ እነኛ እንዳይጋባብን ምንፈራው አስተያየት ግን ተጻራሪ ነገሮች አድርጎ ያስቀምጣቸው ተጻራሪ ግን አይደሉም የጭቁን ብሔሮችና ብሔረሰቦች መብት ማስከበር ማለት የአማራው ህዝብ መብትና ጥቅም መጉዳት ማለት አይደለም በብሔራዊ ጭቆና ተጠቃሚ የሆነ የአማራ ጭቁን ህብረተሰብ የለም በእኛ እምነት ይሄ ነው በእኛ እምነት ስል ደግሞ አብስትራክት ቲዮሪ አይደለም በተግባር እናውቀዋለን ሰሜን ሸዋን በተግባር እናውቀዋለን ጎጃም በተግባር እናውቀዋለን ጎንደርን በተግባር እናውቀዋለን እንዛ ያለው አሳደብ በምን አይነት ሁኔታ ላይ እንዳለ እናውቃለን ተጠቃሚ አይደለም ከነበር ሁኔታ ተጠቃሚ ያለ የነበረ ሴክተር ካለ ክፍል ካለ በጣም ጥቂት ህዝቡን ያውቅ ስለዚህ እነኚህን ነገሮች ተጻራሪ አድርገው የሚያስቀምጠው አመለካከት እንዳይጋባብን በጣም መጠንቀቅ ያለብን ነገር ነው ይያለ ነገር ግን አማራ የሚባል ህዝብ አለ ባህል አለ ታሪክ አለ ቋንቋ አለ በርግጥ የአማራ ታሪክ ምናልባት ከትግራይ ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል ከአገው ታሪክ ጋር ለያይቶ ማየት በጣም አስቸጋሪ ሊሆን ይችላል ነገር ግን እንደ ህዝብ እንደ ኦሮሞ እንደ ጉራጌው እንደሌላ ሁሉ አንድ ህዝብ አለ ብለን ነው ምናምነው እንደ ያደግ በተረፈ ኢትዮጵያ ናሽናሊዝም ወይም ኢትዮጵያ ብሔራዊ ስሜት አልተንጸባረቀም የሚለው ምናልባት ከኤርሚያስ ጋር ከምን ላይ በተነኛው እንትን ይሄ ሳይሆን አይቀርም እኔ የኢትዮጵያ ስሜት የኢትዮጵያዊነት ስሜት
ኢትዮጵያነት ኢትዮጵያ ከብሔሮችና ከብሔረሰቦቿ ውጭ የለችም እና ኢትዮጵያዊነት ማለት ለኔ የሁሉም ብሔሮች መብትና ጥቅም የሚጠበቅበት ሁኔታ መፍጠር ማለት ነው። ከብሔሮችና ብሔረሰቦች ውጪ የሆነ ሱፕራ የሆነ ነገር ማስቀመጥ አይደለም። እነኚህ ሁሉ የሚያስተሳስርና የእነኚህ ሁሉ ጥቅምና መብት የሚጠብቅ ሀሳብ ማምጣት ማለት ነው እና በዚህ መልኩ ስናየው ለምሳሌ ከምባታው ተበድሏል ብሎ ማለት ኢትዮጵያዊነትን መጉዳት አይደለም። ሪሊ ተበድሏል። አንድ ላይ ለመሆን ከፈለግን ይህን በደል እናስወግደውና አንድ ነው። ዘሆል ኮንፈረንስ ግን ጠቅላላ ኮንፈረንሱ የነበረው ስሜት ይሄ እንበታተን አልነበር። የነበረው በደል እናስወግደውና አንድ ላይ ትልቅ ሀገር ነበር። ከዚህ በላይ ኢትዮጵያዊነት ያለ መስሎ አይታየኝም እና ኢትዮጵያዊነት ነው እኮ የቀረበ ድርጅት የለም ብቻ ሳይሆን በእኔ እምነት ኮንፈረንሱ ራሱ ኢትዮጵያዊነት ነበር ከያንዳንዱ እንትን ያንጸባርቅ የነበረው በዚህ በመልኩ ስናየው። ከዚህ በተረፈ አማራ ህብረተሰብ ተወከለ ምናምን የሚለው አባባል በእኛ በኩል ትክክለኛ ነው ብለን አናምንም። በሁለት ምክንያቶች አመለካከቶች ናቸው የተወከሉት እያለ ባለፈው ጊዜ ኦፍኮርስ አመለካከቶችን ከሰው ሙሉ በሙሉ መነጠል አይቻልም። ምክንያቱም እነኛን አመለካከቶች ይዞ የሚራመደው ሰው ነው። ስለዚህ የከምባታው ኦፒኒየን ወይም አመለካከት ምንድነው ብሎ በድምጽ ብቻ ማረጋገጥ እስካልተቻለ ድረስ የተደራጀ አካል ካለ ማምጣት ነው። የከምባታን አመለካከት አውቃለሁ እሱን ወክላለሁ ብሎ የመጣውን እሱ እንዲወከል ማለት ነው። በዚህ መልኩ አማራን ስፔሲፊካሊ ወክላለሁ ብሎ የመጣ ድርጅት የለም። ነገር ግን አንደኛ በአመለካከት ደረጃ የጭቁኑን ለምሳሌ እርስ አደሩን አካባቢ ወሰድ እንደሆነ አንድ አይነት የአማራ አመለካከት የለም ያልከው እኔ በጣም ትክክለኛ ሆነ አባባል ነው ይመስለኝ። የአርሶ አደሩና ደግሞ ትንሽ ከፍ ያለ ቦታ ላይ ያለው አመለካከታቸው በጣም የተለያየ እንደሆነ ነው የሚሰማው። በዚህ በኩል ስናየው አሁን የአማራውን አርሶ አደር በትግሉ ሂደት ያየውና ያንቀሳቀሰው ድርጅት ማን ነው ብንል ኢህአዴግ ነው በአባል ድርጅቶች አማካኝነት። ሰሜን ሸዋን ብዙ ጊዜ ወሎን ለብዙ ጊዜ ጎጃም ደግሞ በቅርቡ ገጠሮችን በሙሉ እየተቆጣጠረና እየሰራና እያንቀሳቀሰ ያለው እንደ በትግልም አስተዋጽኦ አድርጓል። ዝም ብሎ በአካባቢው መቆጣጠር አልነበረም። አካባቢው ኢህአዴግ ሰራዊት በቁጥሩ የጎጃም ህዝብ አንድ መቶኛም አይሆንም እና የህዝቡ ድጋፍ ከሌለው በስተቀር ያን አካባቢ በአንድ ጊዜ መቆጣጠር በፍጹም አይችልም። ፕሮፌሰር በዚህ ስብሰባ ላይ በዚህ ውይይት ሳይሆን ከዚህ በፊትም በደርግም ጊዜ የተወሰነ ምልክት ሰጥቷል ይህን ጉዳይ በሚመለከት እና ይሄ ያለ ነገር ነው። ሁለተኛ ይሄን ከፍተኛውን ክፍል ይወክላሉ ብለን ያሰብናቸው ክፍሎች ገብተዋል። ይሄ እንግዲህ በአመለካከት ነው። ምናልባት ለሰሰርሊ በብሔራዊ ተዋጽኦአቸው አማሮች ላይሆን ይችላል። ነገር ግን የጭቁን ብሔሮች መብት ማስከበርና የአማራው ህዝብ መብት ማስከበር የጭቁን ብሔሮች ህዝብ መብት ማስከበርና የኢትዮጵያ በአጠቃላይ ጥቅምና መብት መጠበቅ እነኚህ ነገሮች ተጻራሪ መስለው የሚታዩቸው ኃይሎች በእኛ አጠራር ትምክተኛ ምናምን የምንላቸው ኃይሎች እንዲገቡ አድርገን ቅድም ማንስቻው ዩኒቨርሲቲ ጉዳይ በምናነሳበት ጊዜ ሌሎችም ድርጅቶች እንግዲህ አሰስመንት ላይ ግምገማ ላይ ልንሳሳት እንችላለን። ምናልባት እንደዚህ አይነት አመለካከት አላቸው ብለን ያሰብናቸው የተለየ አመለካከት ይዘው ሊቀርቡ ይችላል ይሆናል። ነገር ግን ብዙም ኮንፈረንስ ላይ እንዳየነው ብዙም የተሳሳተ አይመስልም ግምታችን ላይ። ስለዚህ በእኛ እምነት በአማራ አካባቢ አሉ የሚባሉት አመለካከቶች የተለያዩ አመለካከቶች ናቸው። እነሱ ሁሉ ተወክለዋል። ልክ ለምሳሌ ከምባታ የኦሮሞም ለምሳሌ የኦሮሞን ወሰድነው የተለያዩ ድርጅቶች ተወክለዋል። በኦሮሞ ውስጥ ያሉ የተለያዩ አመለካከቶች ከሚል አኳያ ነው ያየነው እና በዚህ መልኩ የአማራውን ታይቷል የሚል እምነት ነው ያለው። ምንም እንኳን የአማራ ድርጅት ብሎ የቀረበ ባይኖርም አንዳንዶቹ ምናልባት አማራ የምትባለው ሀገር እየተጠላች ነው ለምን እንደሆነ አይገባኝም። just as ልክ እንደ ኦሮሞ እንደ ትግራይ ተራ ስም የአንድ ህዝብ ስም ነው የሚያሳፍርበት ወይም የሚንተንበት ምክንያት የለም። አንዳንዶቹ የመሐል ሀገር ሰው ነን ይላሉ። ኦኬ መሐል ሀገር ማለት በጂኦግራፊ ከሚገልጽ ምን አይነት ፕሮብለም አለ? አማራ ነኝ ማለት ምንም እንትን wanti an kana isin yaadachiisuu barbaadeef inni guddaan namoonni keenya har'aa qabsaa'ota warri nuyi jennu
kan uummanni isaaniin ilaalu yoo isaan dubbatan illee sagaleen isaanii kan dhaga'amu har'a karoora kan amma dhageessan kana afaan Amaariffaatiin ka jarri kun irratti walii galan yeroo dhoksaadhaan dhuunfaatti walgahii isaanii taa'anii kan walii galan ture jechaadha. Warri keenya yeroo sana achi jiru waan kana dhuguma dhaggeeffataniiru laata moo har'a kaayyoo kana sammuu isaanii keessa waan jiru sana qabataniitu kaayyoo jaraa kana galmaan ga'uudhaafitu deemaa jiru moo ammalleen kaayyoon jarri sun taa'anii karoorfatanii galman geenye isumaayyuu immoo guutumaa guutuutti saba Oromoo ka jedhu saboota xixiqqoo biccuu saba biccuu lakkoofsaan illeen kuma keessa jiranii jin uummata Oromoo amma kana baay'atu saba Oromoo amma kana baay'atu lafa isaarraa biyya isaa keessatti isa biyya isaa irratti dhalatee biyya isaa keessa jiraatu irraallee akkaataatti lafa isaas qabeenya isaas qe'ee isaas maqaa isaas irraa fuudhanii maqaa biraa itti fe'uudhaaf sagantaa isaanii karoorfatan ture. Kana jechuun yeroo warri Amaaraa nutu jira nutu abbaa biyyaati nuyi warra giddugaleessa biyyattiitti dhalateedha kanaaf abbaan biyyaa nuyi ilmaan Tigraay nun geggeessanii gaafa isaan jedhanii amma makka warri kun haaranii qaamleen bulchitoota mootummaa sanaa amma makka isaanii haaraa turan yeroo sana warri waliin turtan warri keessa turtan tokko tokkoon beekuu dandeessu walii isaanii warra wal nyaachisan warra dhiigaan illee walitti dhiyaatanii akkana kan wal jibban akkana kan wal hamatan wal duuba deebi'anii akkanattiin maqaa sabaa kanuma Amaaruma isa jedhu iyyuu hin jiru Amaara waan jedhu iyyuu hin jiru isaan eenyuma iyyuu miti maqaa eenyuun kennuufiif barbaadan amma uummata Amaara jedhuufi maqaa maal jedhutti moggaasuu barbaadan jarri bebbeekoodha jedhamanii waamaman amma profeesaroota ministeera biyya tokko yeroo sanallee ministeera hin taane namichi kan jedhaman kun amma fakkeenyaa fi Mangistuunis kan dubbate qaba Amaara jechuuni maqaa gaaraa fi lafa nama uummata biyya sana keessa jiru miti maqaan sun iyyuu akkanatti moggaafame jedhee ibsasaa tokko tokkoon lafa kaa'eera jechuudha. Egaa amma yeroo namni tokko olaantummaa fudhachuudhaaf ka'u sabni yookaan bulchitoonni namoota kanarratti ka'u jechaadha. Yeroo ammaa gaa kan keenya immoo kana bira yoo fakkeenya keenya ilaalle saba Oromoo kanaa dhugumayyuu yoo ka'e al takkaan biyya sana dhuunfachuu danda'a yoo wal faana ka'ee jechuudha. Amma warri gallee achi keessa teenye jara kanaa wajjiniin teenyeetu mariidhaan biyya kana bulchina jedhan karoora namichi amma dubbatu sana kan inni yeroo sana kaase hundumaa walitti qabne harka keenya jala galchuu qabna. Amaarra hin jiru, Oromoon hin jiru, Tigreen hin jiru, Walaayittaan hin jiru, Sooddoon hin jiru, Sumaaleen hin jiru, Affaar hin jiru jedhee kan dubbatu sabni sun maqaa maaliin akka waamamu barbaada yeroo isin galtanii amma karoora kana saba kana namoota kanaa wajjiniin galmaan ga'uudhaaf yeroo deemtanii sabi keessan sabni Oromoo waggaa 100 oliif acuuccaa jala jira jedhee kan hiyyuu dhuguma hin gabroomne jechuudhaaf deemtu moo bilisummaatu uummata Oromootiif hin barbaachisu jettu moo dhuguma Oromiyaatu walaba ba'uu hin qabu jettu moo Oromiyaatu daangaa mataa isheetii daangeffattee biyya mataa isheetii irra jiraachuu hin dandeessu jettanii yaaddu moo Oromiyaatu nama baratee hin qabdu jettu moo isintu Oromiyaa bulchuu hin danda'u moo dhaloonni har'a dhalatee akkasitti daandii irratti biyya koo jedhee Oromiyaan biyya kooti Oromoon saba kooti jedhee wareegamaa jiru dhiiga dhangalaasaa jiru kun dhuguma biyya kana bulchuu hin danda'u moo akkuma warra amma asirratti taa'anii yeroo sana mana cufatanii bakka dhoksaatti lafa gurguddaan Oromoo tokkolleen keessa hin jirretti adda ba'anii sabni gosti biccuun xiqqoon tokko qofti yeroo taa'anii
saba saka biraa irratti shiraxatan akkuma jedhan immoo yeroo sakaan gowwoomsanii sakaan garaadhaan bitanii sakaan waan xiqqootti kennanii taayitaatti kennaniitu sabumaan saba kan gabroomsan jechuudha. Oromoodhaan Oromoo cabsanii saba sakaaniinis saba sakaan keessaa nama muraasa fudhatanii sabichumaan sabicha yeroo cabsan har'a isin yoo karoora akkasii qabdu saba biraa akkasitti deemtanii cabsuu barbaaddu saba Oromoo balleessuu feetu maqaa Oromoo jedhu dhabamsiisuu barbaaddu afaan Oromoo kan bara meeqaaf itti rakkatamee ol ka'ee har'a addunyaa irratti dubbatamu kana dhabamsiisuu feetu dhuguma dachee Oromiyaa dachee biraatti maqaa biraatti Itoophiyaatti waamuu feetu yoo dhugaatti kana gootu ta'e isini yooni jaarsoliin har'a lubbuun jirtan kun nu sobdanii dhaloota har'aa sobdan yoon isiniin jedhe natti haartota garuu akkanatti naarreef dhuguma Itoophiyaatu biyya keenya Itoophiyummaan sabummaa keenya kan jettan yoo ta'e dhugaatti nu sobdaniittu isiniin jechuun danda'a. Ani waggaa 7 waggaa 8 waggaa 9 keessa yeroon jiru biyyi kee Oromiyaadha. Sabni kee Oromoodha. Sabummaan kee Oromummaa kee ibsa. Afaanni kee afaan Oromooti. Qubeen afaan Oromooti. Qubee baradhu. Afaan kee baradhu. Qubeen kee qubee saabaa miti. Ati ilma Oromooti. Biyyi kee Oromiyaadha. Oromummaan eenyummaa keeti. Oromiyaan biyya keeti jettanii anaaf kan na fakkaatan dhaloota har'aa kana barsiistanii nu honnachiistanii laphee keenya Oromummaadhaaf dabarsinee akka ittiin jiraannu akka jiraachifnu Oromiyaa bilisoomuu qabdi jennee namni meeqaatam bosonatti nam'ee lubbuusaa wareegee Oromiyaan biyya kooti jedhee amanee fudhatee qeef qabeenyaasaa gadhiisee abbootiin meeqa manaa ba'ee Oromiyaan biyya kooti walabummaan barbaada bilisummaan fedha ani saba malee gosa miti jedhee falmaa irratti nama meeqatu dhiiga isaa dhangalaase sun jecha afaan keessan keessaa ba'eedha. Oromiyaan biyya keeti. Afaanni kee afaan Oromooti. Ati Oromoodha jettanii kan kaleessa nutti himtan lubbuun meeqa kan wareegame isinis kan itti dheebottan kan bosona keessatti waadamaa turtan hedduun keessan as keessa jirtu. Isa kana keessa dabartanii yeroo amma kana turtanii bara amma kana callistanii waan yeroo sana abidda yeroo sana qabsiifameen lubbuun miiliyoonoon lakkaa'amu yeroo gadarca'u qaami meeqa yeroo cabu lafeen meeqa yeroo cabu dhiigni meeqa yeroo dhangala'u maaliif callistanii afaan keessan qabattanii maaliif teessan?